ኮሚኒኬሽን አንዱ እኛ የሰው ልጆች ከእንስሳት የምንለይበት አንዱ መገለጫ ነው። ሌሎች እንስሳቶች ቃላት የላቸውም፣ ቋንቋ የላቸውም። የሰው ልጅ ግን ይሄ በተፈጥሮ የተሰጠነው ትልቅ ጸጋ ነው ማለት ነው፣ ኮሚኒኬት ማድረግ መቻላችን። ስለዚህ የስልጣኔያችን መነሻ ምክንያት ነው ማለት ነው ኮሚኒኬሽን። ስለዚህ የማህበረሰብ ጉልበት ነው፣ የማህበረሰብ ጉልበት ነው ማለት ነው። በየትኛውም ሁኔታ ኤኒ ሪሌሽንሺፕ ኮሚኒኬሽን ያስፈልገዋል። ሪሌሽንሺፑ ለመቀጠል ስሙዝ የሆነ በጣም ጥሩ ኮሚኒኬሽን ካለን ሪሌሽንሺፑ ይቀጥላል። በቤተሰብም ሊሆን ይችላል፣ በቢዝነስም ሊሆን ይችላል፣ በጋብቻው ውስጥም ሊሆን ይችላል። ስለዚህ ኮሚኒኬሽን ኢዝ ኤ ቫይታል ነው ማለት ነው። ለሪሌሽንሺፓችን መቀጠል፣ ማደግ ወይም መውደቅ እጅግ በጣም ቫይታል የሆነ ቱል ነው ማለት ነው። እና ስለዚህ በጋብቻው ውስጥ ኮሚኒኬሽን ምን መምሰል አለበት? ምክንያቱም እኔ አንዳንዴ ነው ከህይወት ተሞክሮዬ ካውንስሊንግ ስሰጥ ካፕልስ ፕሪማሪታል ላይ እንደገና ደግሞ ከተጋቡ በኋላ የተጋቡ ባልና ሚስቶችን ሳማክር አንዱ በጣም እንደ ትልቅ ኪ በተደጋጋሚ የማየው ነገር ሚስ አንደርስታንድ፣ ሚስ ኮሚኒኬት እንደራረጋለን ነው የሚሉት። ስለዚህ ሚስ ኮሚኒኬሽን አንዱ ትልቅ ባሪየር ነው፣ አንዱ ትልቁ እንቅፋት ነው ማለት ነው ፎር ኤኒ ሪሌሽንሺፕ። ሚስ ኮሚኒኬሽን ካለ ችግር አለ ማለት ነው። ኢስ አን አላርም ማለት ነው። ስለዚህ ምን መሆን አለበት? እንግዲህ እንደ አዜ ክርስቲያን ካውንስለር ምን መሆን አለበት? ሰው ባይብሊካል ፕሪንሲፕል አለን። በምን መልኩ ኮሚኒኬት ማድረግ አለብን? እንዴት ኮሚኒኬት ማድረግ አለበት? ምን መምሰል አለበት ኮሚኒኬሽናችን የሚለውን አንድ 3 ነጥብ እነግራችኋለሁ፣ ባይብሊካል ፕሪንሲፕል ስላለው ማለት ነው። እና የመጀመሪያው በጋብቻ ውስጥ ተግባቦት ትልቅ ጉልበት መሆኑን ማወቅ ነው። ተግባቦት ስሙዝ የሆነ ኮሚኒኬሽን ኢዝ ኪ። ካፋችን የምናወጣው ቃል ዝም ብሎ አይደለም። ካፋችን ቃል ስናወጣ ይሄ ቃል ምን መሆን አለበት? ምን መምሰል አለበት? እንዴትስ መነጋገር አለብን? ስለዚህ በጣም ጉልበት አለው። የማንሳት፣ የመጣል፣ የማጽደቅ፣ የማድረቅ ጉልበት አለው። ቃል ጉልበት አለው። ዓለም ሁሉ እንደሚታወቀው መጽሐፍ ቅዱስ እንደሚለን በቃል ተፈጠረ። በእግዚአብሔር ቃል ተፈጠረ፣ በእግዚአብሔር ቃልም ጸንቶ ነው ያለው። ስለዚህ ቃል በጣም ትልቅ ጉልበት እንደሆነ ማወቅ በጣም አስፈላጊ ነው። ስለዚህ የእግዚአብሔር ቃል እንደሚለው ለምሳሌ ለባል ሚስትህን ውደድ ተብሏል። ስለዚህ የፍቅር ቃል ማውጣት መቻል አለብን እንደ ባል። ለሚስት ደግሞ ባልሽን እንድታከብሪ የእግዚአብሔር ቃል አዞሻል። ስለዚህ እንደዚህ አይነት ቃላቶችን ነው ልንለዋወጥ የሚገባው ማለት ነው። እና ካፋችን ለሚወጣው ቃል በጣም መጠንቀቅ አለብን። ዝም ብለን አፋችን እንዳመጣ አእምሮአችን ሪትራይቭ እንዳረገው ማውጣትና መናገር በጣም ስለሚያቆስል ማለት ነው። በጣም ከባድ ነው። ስለዚህ ቆላስይስ ምዕራፍ 4 ቁጥር 6 ላይ ምን ይላል? ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። አንድን ምግብ ለምሳሌ በምግብ በጨው የምትቀምሙት ከሆነ ያ ምግብ በቀላሉ አይበላሽም፣ በቀላሉ አይሸትም፣ አካባቢውን አያበላሽም፣ አይረብሽም። ረጅም ጊዜ መቆየት አቅም አለው። ይሄ የጨው ባህሪ ነው። ይጣፍጣል ምግቡ፣ ረጅም ጊዜ ይቆያል፣ መጥፎ ሽታ አይኖረውም። በጣም ተመራጭ፣ የሚጣፍጥ፣ ረጅም ጊዜ የሚቆይ ይሆናል። ስለዚህ ንግግራችን በባልና በሚስት መካከል ያለው ንግግር ምን መሆን አለበት? ቆላስይስ ምዕራፍ 4 ቁጥር 6 ላይ እንደሚለን ንግግራችን
ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ስለዚህ በዚህ ልክ መሆን መቻል አለበት። እንደዚህ ቃል መሆን መቻል አለበት ማለት ነው። እና ይሄ እንግዲህ እንዳልኳችሁ የምንነጋገረው ቃል በጣም ፓወር እንዳለው አቅም ጉልበት እንዳለው ወደኛ ሲመጣ እሱን አንደርስታንድ ማድረግ በጣም አስፈላጊ ጉዳይ ነው ማለት ነው። ሁለተኛው ስንነጋገር ምን መሆን አለበት? ንግግራችን የሚባርክ የሚያንጽ ቃል መሆን አለበት። ከኛ መውጣት ያለበት ቃል ይሄ መሆን አለበት። በዚህ ወይ መሆን መቻል አለበት። በዚህ ወይ ሰዎችን የሚባርክ is a word of blessing መሆን አለበት። at the same time ደግሞ የሚያንጽ ኢዲፋይ ሊያደርግ የሚችል መሆን መቻል አለበት። በጣም እንደነገርኳችሁ እጅግ የተወደደ የእግዚአብሔር ቃል የተወደደ ነው። ሕይወት ነው። ይሰራናል። እኛን ጌታ ኢየሱስ ክርስቶስን እንድንመስል የሚያደርግ ነው። ስለዚህ እንደዚህ አይነት ቃል ነው መሆን መቻል ያለበት፣ ከኛ መውጣት ያለበት። ኤፌሶን 4:29 ላይ ምን ይላል? ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል። አያችሁት? ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ችግር ተፈጥሯል። አዎ፣ ባል ችግር ፈጥሮ ሊሆን ይችላል። ሚስት ችግር ፈጥራ ሊሆን ይችላል። ልጆች ችግር ፈጥረው ይችላል። ፋሚሊስ ችግር ፈጥረው ሊሆን ይችላል። ስለዚህ ችግር ፈጠሩ ብለን መንጨርጨር የለብንም። ምን መሆን አለበት? በምን መልኩ ሐሳባችንን መግለጥ አለብን? አያችሁት? ለሚሰሙት ጸጋን ይሰጥ ዘንድ። እንግዲህ ከኛ ውጭ እኛ ተናጋሪ ከሆን ያኛው አካል ሰሚ ነው። ስለዚህ ለነሱ ይሄ ቃል ከኛ የሚወጣው ቃል ጸጋን የሚሰጥ መሆን አለበት። አንደኛ ይሰጥ ዘንድ እንደሚያስፈልግ ለማነጽ ሊያንጻቸው የሚገባ ቃል መሆን መቻል አለበት። መራገም የለብንም። መማረር የለብንም። ለማነጽ የሚጠቅም ማናቸውም በጎ ቃል፣ የፍቅር ቃል፣ የይቅርታ ቃል፣ የምህረት ቃል፣ የብርታት ቃል ክፉ ቃል ካፋችሁ ከቶ አይውጣ ይለናል። ስለዚህ በዚህ ልክ መሆን መቻል አለበት ኮሚኒኬሽናችን ማለት ነው። ሶስተኛው በጣም ኢፌክቲቭ አክቲቭ የሆነ ሊስኒንግ ስኪል ሊኖረን ይገባል። ምን ማለት ነው? ባል እየተናገረ ከሆነ ሚስት ነገሯን ሁሉ ትታ በደንብ ቁጭ ብላ በትክክል ማዳመጥ መቻል አለባት። ሚስት እየተናገረች ከሆነ ባልየው ሁሉንም ነገር ትተህ ቁጭ ብለህ የሚስትህን ሐሳቧን፣ ቃላቷን፣ ስሜቷን መረዳት አንደርስታንድ ማድረግ መቻል አለብህ። አንደኛው እሱ ነው ኢፌክቲቭ አክቲቭ ሊስኒንግ የሚባለው ማለት ነው። ሁለተኛው ሐሳቧን አንደርስታንድ ማድረግ አለብህ። ሐሳቡን አንደርስታንድ ሳታረግ ሐሳብ መስጠት የለብህም። ሐሳቡን አንደርስታንድ ሳታረጊ የባልሽን መልስ መስጠት የለብሽም። ሐሳቡን ማቋረጥ የለብሽም። ይጨርስ፣ ግድ የለም just fraction of seconds በኋላ ይጨርሳል። ስለዚህ በዛ መልክ መሆን መቻል አለበት። እንዳልኩት በአክብሮት በፍቅር አይደል መተያየት መቻል አለብን። ኢምፓቲው ሊኖር ይገባል በመካከላችን። ስለዚህ ይሄ መፈጠር የግድ አለበት። በፍቅርና በአክብሮት ካልሆነ ከባድ ነው። ችግር ተፈጥሮ ከሆነ የተወሰነ ደቂቃ በኋላ ያ አንገር ምን ይሆናል? እንደ ቮልካኖ ነው አይደል? ይወጣል፣ ሴትል እያደረገ እንትን ይላል፣ ይቆያል፣ ይመጣል፣ ይመለሳል ወደ ኋላ አይደል? ስለዚህ ሴትል ሲያደርግ ሲረግብ ችግሩ በፍቅርና በአክብሮት በተሞላበት ቃል ስሜት የትዳር አጋራችንን ማናገር በጣም አስፈላጊ ጉዳይ ነው ማለት ነው። ስለዚህ እነኚህ
ለዛሬ ያዘጋጀሁላችሁ ፓርት 1 ኮሚኒኬሽን ኢን ሜሬጅ ምን መምሰል አለበት ከባይብሊካል ፐርስፔክቲቭ ምንድነው የሚለውን ነው። ክፍል 2 በቀጣይ ያዘጋጅላችኋለሁ። መልካም ጊዜ